بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته عندنا سوّج علم الغيب إنك الله تعالى قال أو قال بيلالو سلسون غريب قرآننا حديث مسألة هذا الرجاء ملس ويم دقوا استمرونا علن بسلفوج الرداد تفسيرو تككلن أو تفسيرو هنا مالتنا زورو من دين نبيلو النسو ሼህ ሁሴን ጅብሪል በትንቢታቸው ላይ የተናገሩትም አለ። ሰውየው ከሞቱ ብዙ ዓመታት አሳልፈዋል። ዒልመል ገይብ ያውቃሉ ብለው ያስባሉ ማለት ነው። ዒልመል ገይብን ከአላህ ውጭ ያለ አካል አያውቀውም። ማንም ቢሆን ነቢያቶቹም ቢሆኑ አለይሂ ሰላቱ ወሰላምን ጨምሮ መላእክቶችም አያውቁም፣ ጅብሪልን ጨምሮ ነው። ማስረጃችን ቁርአን ነው። አላህ ምን ይላል በቁርአኑ? ቁል ላ ያዕለሙ መን ፊ ሰማዋቲ ወልአርድ ልገይበ ኢላላህ ይላል። በላቸው ነው ማንም አያውቅም ነው። መን ፊ ሰማዋቲ በሰማይ ላይ ያለውም ወማ ፊል አርዲ ወልአርዲ በመሬትም ላይ ያለውም አልገይበ ገይብን እኮ አያውቅም ኢላላህ አላህ ብቻ እንጂ ወማ የሽዑሩን አያነ ዩብዓቱን መቼ እንደሚቀሰቀሱም አያውቁም። ስለዚህ የሰውዬ ሞተው ሰውዬ መቼ እንደሚቀሰቀሱ እሱ ራሱ አያውቅም። ነገር ግን እሳቸው ስለ ዋህብያ የተናገሩት ብሎ ያነባል፣ ይናገራል። ይሄ ሰውዬ ስለ ሰውየው ለመናገር ራሳቸው በሚናገሩት ከሆነ ፋጅር ነው ሰውየው። አንዳንዴ ጠጅ ይጠጣል ይላሉ። ለምን ተብሎ ሲባል ለሳቸው ወልይ ናቸው፣ ይፈቀዳል። ስለ ሰውየው ለማንሳት ትክክለኛ መረጃ ማግኘት ግድ ይላል። ለማንኛውም ዒልመል ገይብን ከአላህ ውጭ ያለ አካል አያውቅም ነው። አውቃለሁ ካለ ዋሽቷል ነው። ያውቃል ብለንም አንልም ነው። አንደኛ ዒልመል ገይብ አውቃለሁ የሚል ሰው ካለ ራሱን ከአላህ ጋር እኩል አድርጓል። ይሄ ሰውዬ ካፊር ነው፣ ይከፍራል ከእስልምና። ዒልመል ገይብ አውቃለሁ የሚል ካለ እንደገና ሰዎችን ዒልመል ገይብ ያውቃሉ የሚሉ ከሆነ በዚህ በንግግራቸውና ኢዕቲቃዳቸው ሰውየውን ከአላህ ጋር እኩል አድርገውታል። ለምን? የዒልመል ገይብ ባልተቤት አላህ ብቻ ነውና፣ ይሄ የአላህ ሲፋ ነው፣ የአላህ መገለጫ ነው። ከአላህ ውጭ ያለ አካል አያውቀውም ነው። አለይሂ ሰላቱ ወሰላም ምንድን ያሉት? መን ዘዐመ የሞገተው እያለ አነሁ ዩኽቢሩ እሱ እኮ የሚናገር ቢማ የኩኑ ፊ ገዲን ነገ የሚከሰተውን ነገር ፈቀድ አዕዘመ ዐለላሂ አልፊርያ በርግጥም እኮ በአላህ ላይ ትልቅ ውሸትን ዋሽቷል። ሙስሊም የዘገቡት የነቢዩ ዓለይሂ ሰላም ሐዲስ ነው። ታዲያ ዓለይሂ ሰላቱ ወሰላም እንደ መረጃ ሲጠቅሱ ምን አሉ? ቁርአን አቀረቡ። ምን አሉ? ቁል ላ ያዕለሙ መን ፊ ሰማዋቲ ወልአርድ ልገይበ ኢላላህ። ልብ ብለን እናዳም። ዓለይሂ ሰላቱ ወሰላም ምንድን ያሉት? መን ዘዐመ አነሁ ዩኽቢሩ ቢማ የኩኑ ፊ ገዲን ፈቀድ አዕዘመ ዐለላሂ አልፊርያ በርግጥም እኮ ስለ ነገ አውቃለሁ የሚናገር ካለ በአላህ ላይ ቀጥፏል። ለምንድን ነው ቀጣፊ የተባለው? አላህ ስብሓነሁ ወተዓላ በሰማይም በመሬትም ላይ ያለው ሁሉም ገይብን አያውቅም ብሎ ስላለ አውቃለሁ ካለ አላህ ላይ ዋሽቷል ነው። ሌላኛው ምንድነው? ምን የማውቅ በሆን ኖሮ አሉ ላስተክተርቱ አበዛ ነበር ሚነል ኸይር ከመልካም ነገር ወማ መሰኒ የሱኡ ከመጥፎም ነገር ባልነካኝም ነበር። ዓለይሂ ሰላቱ ወሰላም መጥፎ ነገር ያገኛቸዋል ገይብ የሚያውቁ ኖሮ ቢሆኑ ኖሮ ከዚያ ከመጥፎ ነገር የሚጠበቁበትን እርምጃ ወስዱ ነበር። ወማ መሰኒ የሱኡ ከመጥፎ ነገርም ባልነካኝም ነበር። ታዲያ ምን አሉ? ኢን አነ ኢላ ነዚሩን እኔ እኮ አይደለሁም ኢላ ነዚሩን አስጠንቃቂ እንጂ ወበሺሩን አብሳሪ እንጂ አይደለሁም ሊቀውሚን ዩእሚኑን ለሚያምኑ ሰዎች አስጠንቃቂና አብሳሪ እንጂ አይደለሁም። ስለዚህ ዒልመል ገይብ ባልተቤቱ አላህ ነው። እንዳጠቃላይ ከአላህ ውጭ ያለ አካል ዒልመል ገይብን አያውቅም ነው። ነቢያቶች ያውቃሉ ተብሎ ሊባል ይችላል። በምንድን ነው? አላህ ጥቂት ነገር ሊያሳውቃቸው ይችላል ነው። ወልዮች ግን ጥቂት ነገር ያውቃሉ፣ አላህ ያሳውቃቸዋል ተብሎ አልተባለም ነው። ይህን ሰውዬ አሁን አንዳንድ ሰዎች ዒልመል ገይብ እንዴት ያውቃል? አያውቅም። ሼህ ሁሴን ጅብሪል የጻፉት አለ እንዴት ያውቃል ተብሎ ሲባል አላህ አሳውቋቸው ሊሆን ይችላል የሚል ታዊል ያመጣሉ። አላህ አላሳወቃቸውም። አላህ ያለው በቁርአን ምንድን ነው? ፈላ ዩዝሂሩ ዐላ ገይቢሂ አሐደን ከዒልመል ገይብ እኮ ለአንዱም ግልጽ አያደርግም ካለ በኋላ ምንድን ያለው? ኢላ መን ኢርተዳ ሚን ረሱልን ከመልእክተኞች ለወደደው ሲቀር ከመልእክተኞች ለወደደው ዒልመል ገይብ ጥቂት ነገር ሊያሳውቃቸው ይችላል ነው። ይናገራሉ፣ ትንቢቱ ተከስቶ ይገኛል ለነቢያቶቹ ነው። ይሄ ኢላ መን ኢርተዳ ሚን ረሱልን ከመልእክተኞች ለወደደው ሲቀር ጥቂት ነገር ማሳወቁ ነቢያቶች ዒልመል ገይብን ያውቃሉ ተብሎ አያስብልም ነው። እንዳጠቃላይ ዒልመል ገይብ ባልተቤት አላህ ነው። ከአላህ ውጭ ያለ አካል ዒልመል ገይብን አያውቅም። ነቢዩ ዓለይሂ ሰላምን ጨምሮ
ከመልእክተኞች ከመላእክቶች ደግሞ ጅብሪልን ጨምሮ። ነገር ግን ለመልእክተኞች ለወደደው ሲቀር ጥቂት ነገሮችን ሊያሳውቃቸው ይችላል ነው። ታዲያ እነኚህ ሰዎች ይህን ሰውዬ የዕልመል ገይብ ባልተቤት አርገው ይናገራሉ ነው። ሰውየው አያውቅም ነው። ምን አሳወቀው? አላህ አሳውቆት ሊሆን ይችላል ብላችሁ የምትሉ ከሆነ ደግሞ አላህ ይሄንን አላለም። ከመልእክተኞች ለወደደው ሲቀር ከመልእክተኞች ሊያሳውቅ ይችላል ነው። ለማንኛውም ከአላህ ውጭ ያለን አካል ዕልመል ገይብ ያውቃል ብሎ ማለትን ተከልክለናል ነው። እንኳን ያውቃል ብሎ ማለት እሱ ዘንድ ሄዶ መጠየቅ ክልክል መሆኑንና 40 ቀን ሶላት ተቀባይነት እንደሌለው ከዚያ እሱ ጠንቋይ የተናገረውን ነገር እንደውም ዕልመል ገይብን አውቃለሁ የሚል ካለ ጠንቋይ ነው፣ አራፍ ነው፣ ጠንቋይ ነው። በተለያየ መንገድ አውቃለሁ የሚል ካለ ጠንቋይ ነው። ታዲያ ነቢዩ ዓለይሂ ሰላም መሄድና መጠየቅን ከልክለዋል። ሄዶ የጠየቀ ሰው 40 ቀን ሶላቱ ተቀባይነት የለውም። ሄዶ ደግሞ ጠይቆ ጠንቋይ የተናገረውን ያመነ ካለ በቁርአን ክደዋል ብሏል ዓለይሂ ሰላቱ ወሰላም። ይሄ የራሴ ሳይሆን የነቢዩ ዓለይሂ ሰላም ንግግር ነው። ምን አሉ ዓለይሂ ሰላም? መን አታ ዓራፈን ፈሰአለሁ ዐን ሸይእን፣ ጠንቋይ ዘንድ ሄደ ስለ አንዳች ነገር የጠየቀው ለም ቱቅበል ለሁ፣ ለሱ እኮ ተቀባይነት የለውም። ሶላቱ እኮ ተቀባይነት የለውም። 40 ለይለተን፣ 40 ሌሊት ወይም ደግሞ 40 ቀን የሚል ዘገባ ይኖራል። 40 ቀን የሰገረው ሶላት ተቀባይነት የለውም። ይሄው እንግዲህ እናንተ አንዳንድ ሰዎች ወልዮች ብሎ ሊሉ ይችላሉ። ወልዮችን አላህ አሳውቃለሁ ብሎ አላለም። ወልይ ከሆነ ትክክለኛ ወልይ ስለ ነገ አውቃለሁ ብሎ አይሉም። የነቢዩ ዓለይሂ ሰላም ሐዲስ አይተናል። መጀመሪያ ላይ አውቃለሁ የሚል ካለ ስለ ነገ የሚናገር ካለ በአላህ ላይ ቀጥፏል ነው። ወልይ ብሎ ማለት አላህ ዘንድ አደብ አለው። የዕልመል ገይብ ባልተቤት አላህ መሆኑን ያወቀና ስለ ነገ አያውቅም የሚል ነው እንጂ ወልይ ብሎ ማለት ስለ ነገ አውቃለሁ የሚል ካለ ይሄ ወልይ አይደለም፣ አውሊያው ሸይጣን ነው። የአላህ ወልዮች አደብ አላቸው ከአላህ ጋር። ለአላህ የተሰጠን ሲፋ ለራሳቸው አይሰጡም ነው። ዓለይሂ ሰላም ታዲያ ጠንቋይ ዘንድ ሄደና የጠየቀው በአንድ ነገር ላይ ምን አሉ? 40 ቀን ሶላቱ ተቀባይነት የለውም ነው። በሌላ ሐዲታቸው ደግሞ ምን አሉ? መን አታ ዓራፈን፣ ጠንቋይ ዘንድ ሄደ፣ አው ካሂነን፣ ወይ ደጋሚ። ጠንቋይና ደጋሚዎች የሚያመሳስላቸው ነገር ይኖራል። እሱም ምንድነው? ዕልመል ገይብ እናውቃለን ባዮች ስለሆኑ ማለት ነው። መን አታ ዓራፈን፣ ጠንቋይ ዘንድ ሄደ፣ አው ካሂነን፣ ወይ ደጋሚ ዘንድ ሄደ፣ ፈሰደቀሁ፣ እውነት ያለው ያመነው፣ ቢማ የቁሉ የሚናገረው ንግግር ፈቀድ ከፈረ፣ በእርግጥም እኮ ክዷል። ቢማ ኡንዚለ ዓላ ሙሐመድን፣ በነብዩ በተወረደው ምንድነው? ቁርአን ሐዲስ ተወርዷል። ቁርአን ሐዲስ የሚያመላክቱት ምንድነው? አላህ ስብሓነሁ ወተዓላ በዕልመል ገይብ ብቸኛ መሆኑንና የአላህ ሲፋ መሆኑን ከአላህ ውጭ ያለ አካል ዕልመል ገይብን እንደማያውቅ ነው ቁርአን ሐዲስ የሚያስረዳው። ታዲያ ይህንን ሰውዬ ሄደን ጠይቀኑ ካመኑ ዕልመል ገይብ ያውቃል ብለን ካልን ይህንን ሰውዬ በማመናችን ምክንያት ቁርአንና ሐዲስ ላይ የወረደውን በነብዩ ላይ የተወረደው በቁርአንና ሐዲስ ክደናል ማለት ያስይዛል ነው። ለማንኛውም ዕልመል ገይብ ባልተቤት አላህ ብቻ ነው። ከአላህ ውጭ ያሉ አካሎች ዕልመል ገይብን አያውቁም። ነቢያቶቹም መላእክቶቹም አያውቁም ነው። ወልዮች ላያውቁ ይበልጥ የተገባ ነው። ወልይ እንዳውም ከአላህ ጋር ያለው አደብ ስለ ነገ አውቃለሁ ቀርቶ ስለ ቀጣዩ ሰዓት አላውቅም ነው የሚለው። ምክንያቱም የአላህ ሱብሓነሁ ወተዓላ ስልጣንና ሹመት ነውና ነው። ስለዚህ እዚህ ዘንድ ጥንቃቄ ልናደርግ ይገባናል። ወሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።